አለ ሲባል ፕሮግራሙ ላይ አለ እኛውን ፌደራሊዝምን በሚመለከት ያለ አቋም ፕሮግራማችን ላይ እኔን ስለ ፌደራሊዝም ከመጠየቅ በፊት ዛ ፕሮግራም ላይ አይተህ ሰዎች ፌደራሊዝምን ይቀበላሉ ምን አይነት ፌደራሊዝም በሚለው ላይ ልዩነት ሊኖራቸው ይችላል እንደዚህ አይነት የማጣራት ስራ የመስራት ኃላፊነት አለባችሁ እኛም እንደ ፖለቲካ ድርጅት ሁላችንም ሌላውን የፖለቲካ ድርጅት ለማሸነፍ በምርጫ ስንሄድ በእውነት ላይ ተመስርተን መሆን አለበት ስም በማጥፋት በውሸት ላይ የተመሰረተ እንትን ነው በእውነት ያ ፓርቲ የቆመበትን እንትን አይጎ ይሄ አይጠቅምም የኛ ፖሊሲ ይሻላል ይያል በእውነት ላይ የተመሰረተ ነገር ማድረግ አለብን አንዳንዶች ደግሞ ለእንዲህ አይነት ነገር ጥቅም ላይ ሲውሉ የነበሩ ለምሳሌ ቅድም ኦቦ ዳውድ ሲያወራቸው የነበረው እንትን መጣራት የሚችሉ ነገሮች ከሆኑ ይጣሩ በቃ ሌላ ኢንዲፔንደንት የሆነ እንትን ያጣራው አሁን በተለይ አሁን የምናረጋቸው ውይይቶች ኢትዮጵያ ወዴት ትሄድ ወደፊት ምን አይነት ፖለቲካ ይኖርና ምን ከሆነ በዛ ላይ ኮንሰንትሬት አድርገን ድርጅቶች የሚሏቸው ነገሮች በግልጽ አስቀምጠን እንደውም ጠንካራ ፖሊሲያቸውን ጠንካራ ፖዚሽናቸውን ይዘን ከጠንካራው ነገር ጋር ነው መከራከር ያለብን በውሸት የሌለ የማያምኑት ነገር ጨነንባቸው ከስኬለተን ጋር እኮ ማውራት ነው የሚሆነው ሁለቱም የሚመሯቸው ድርጅቶች አሸባሪ በሚል በአውራው ኢህአዴግ ምክር ቤት እስከ መፈረጅ ደርሰው ነበር ኦቦ ዳውድ ኢብሳ ኦቦ ዳውድ ውልደታቸው በሆሮ ጉድሩ ነው የመጀመሪያ ደረጃ ትምህርታቸውን በወለጋ ሆሮ ጉድሩ የሁለተኛ ደረጃ ትምህርታቸውን ደግሞ በጀነራል ዊንጌት ትምህርት ቤት ተምረዋል በቀድሞ የኃይለ ሥላሴ ዩኒቨርሲቲ የስታቲስቲክስ ትምህርት ተማሪ ነበሩ በዚህ ጊዜ ነው ልባቸውን ለፖለቲካ ያፍታቱት ያሸፈቱት ክንዳቸውን ለብሔር ጥያቄ ለመሬት ላራሹ መፈክር የሰነዘሩት ከትምህርት በፊት ትግል ይቅደም የሚል ዘመን አካል ነበሩና በተማሪዎች ንቅናቄ ውስጥ ብቻ ሳይሆን ተከትሎ በመጣው የትጥቅ ትግል ተሳታፊ ከሆኑት አንዱ ሆኑ እናም ወደ ሱዳን በማቅናት የኦሮሞ ነጻነት ግንባር ወይም ኦነግን ተቀላቀሉ በዚህ የትግል ወቅት በደርግ ቁጥጥር ስር ውለው ለ4 ዓመታት የታሰሩ ሲሆን በመሃል ከእስር ቤት በማምለጥ ወደ ትጥቅ ትግሉ ለመመለስ ችለዋል በዚህ ድርጅት ውስጥም የድርጅቱን ጦር ከመምራት አንስቶ በተለያዩ የአመራር ደረጃዎች ላይ ተሳትፈዋል በ1983 የሽግግር ወቅትም በድርጅታቸው በኦነግ በኩል በመሰላቸው አቅጣጫ የኢትዮጵያን ፖለቲካ ለመለወጥ ተሳትፈዋል አጭሩ የሽግግር ጥምረት እንዳይሆን ሆኖ ሲቀጭ ዳግም ወደ ጦር ሜዳ መውጣታቸው የሚታወስ ነው ኋላም በ1996 ዓመተ ምህረት የድርጅቱ መሪ ደላሳ ጊልቦን በመተካት ሊቀመንበር መሆን ችለዋል ከዚያ ጊዜ አንስቶም በሊቀመንበርነት ድርጅቱን እየመሩ ይገኛሉ ከዓመት በፊትም ከድርጅታቸው ጋር ወደ ሀገር ውስጥ በመግባት በቀጣይ ምርጫ ለመሳተፍ ዝግጅት እያደረጉ ይገኛሉ ዶክተር ብረሃኑ ነጋ ውልደታቸው በቢሾፍቱ ከተማ ነው ትምህርታቸውን በውልደት ከተማቸውና በአዳማ ከተማ አድርገዋል ከአዲስ አበባ ዩኒቨርሲቲም የመጀመሪያ ዲግሪያቸውን አግኝተዋል በተማሪዎች እንቅስቃሴ ውስጥ ተሳትፈዋል ስመ ግዙፍ የሆነው የኢሃፓ የፖለቲካ ድርጅት አባል የነበሩ ሲሆን ድርጅቱ ላይ ክህደት ፈጽመዋል ተብለው ተከሰው የሞት ፍርድ ሲፈረድባቸው ያንን በማምለጥ ወደ ሱዳን በመቀጠልም ወደ አሜሪካ አቅንተዋል ወደ ሀገር ውስጥ በመመለስም በማስተማርና በፖለቲካ ተሳትፎ አድርገዋል የ1983ቱን የመንግስት ለውጥ ተከትሎም ወደ ሀገር ውስጥ በመመለስ በማስተማርና በፖለቲካ ላይ ተሳትፎ አድርገዋል በሀገሪቱ እንደ አንድ ትልቅ ምልክት በሚታወሰው ምርጫ 97 በነበራቸው ተሳትፎም ይታወቃሉ አካሄዱን ያሳመረ የመሰለው ምርጫ ግን መዳረሻውን አላሳመረም ስር ተከተለ ከስር በኋላ ወደ አሜሪካ ያቀኑ ሲሆን ከጥቂት ጊዜያት በኋላ ከትግል ጓዶቻቸው ጋር በመሆን ግንቦት 7 የተባለ ድርጅት አቋቁመዋል ይህን ድርጅት እየመሩ ባለበት ታድሻለው ያለው አዲሱ ኢህአዴግ በውጪ ለሚታገሉ ድርጅቶች ያቀረበውን ጥሪ ተቀብለው ወደ ሀገር ውስጥ ገብተው በቀጣዩ ምርጫ ለመሳተፍ በዝግጅት ላይ ናቸው እኒህን እንግዶቻችንን ኦቦ ዳውድ ኢብሳንና ዶክተር ብረሃኑ ነጋን ዛሬ ላይ ይዘን ስንቀርብ ከፖለቲካችን ሆነ ከታሪካችን ጋር በጥብቅ የተቆራኙ መሆናቸውን በማመን ነው የፖለቲካ ባህሉ ባልዳበረባት ሀገራችን ምርጫን ተከትሎ ይመጣል የሚባል የግጭት ስጋት ባረበበበት አውድ ካንደበታቸው ስለ ሰላም ስለ መቀራረብ ልንሰማ እንደ ድርጅትም ሆነ እንደ ግለሰብ መደረግ አለባቸው የሚሏቸውን እንድንወያይ በማሰብ ነው
የጠራናቸው። ልዩነት ያለና የሚኖር እንደሚሆን በማሰብና በማመን በመቀራረብ መነጋገርን የመፍጠር ትንሽ ጥረትም ጭምር ነው ይህ ግብዣችን። በብዙ የትግልና የእውቀት ሰፈር እንዳለፉ ሰዎችም ከልምዳቸው ልምድ እንድንቀስም ሲልም የሕዝብን ሕይወት በሚመለከቱ ጉዳዮች ላይ አጥብቀን ልንጠይቃቸውም ስለወደድን ነው ለውይይት የጠራናቸው። መልካም ቆይታ። አሻማ የመጀመሪያው ጥያቄያችን ለሁለታችሁም የሚሆን ነው። እንዲህ ካሉ አጋጣሚዎች ውጪ ከጉባኤ ውጪ እንደ ታጋይም እንደ ወዳጅም ተገናኝታችሁ የማውጋት የመነጋገር አጋጣሚዎች ነበሯችሁ? በጣም አጠራጠር ለጊዜ ተገናኝተን በፊት አንታወቅም። ኤርትራ ውስጥ አንድ ሁለት ጊዜ ተገናኝተናል። እዚህ ደግሞ ደስቲኒ ኢትዮጵያ ተገናኝተናል፣ አውርተናል፣ ጊዜ ወስደን ተገናኝተናል። ዶክተር ብርሃኑስ? ልክ ነው። ይሄው ነው፣ ልክ ነው። ዋሽንግተን ተገናኝተናል። ዋሽንግተን ረጅም ጊዜ ተገናኝተናል። 2008 6 7 ኖ 2008 9 ፖለቲካ ብቻ ነው? ለምሳሌ ኤርትራ ላይ ስትገናኙ የትግል ጉዳይ ብቻ ነበር ወጋችሁ? እንደው ልጆች እንዴት ናቸው? ያንተስ ቤተሰብ እንዴት ነው? የሚባባለስ ውይይት ላይ የመግባት አጋጣሚ ነበራችሁ? ነው ለረጅም ጊዜ እንደዛ ተገናኝተን እንትን ለማድረግ የሚያስችል ኢቭን ኤርትራም ውስጥ አልተገናኘንም። የተገናኘንባቸው ጊዜዎች አጭር ናቸው። ከሰላምታና ከእንትን ባሻገር ብዙ ዛሬ እንግዲህ ሰፋ ያለው አንድ አጋጣሚ ይሄ ነው የሚሆነው ማለት ነው። ስሜን የሚቀልጥል ያው እንግዲህ ረጅም ዘመን ወደ ኋላ እንወሰዳችሁና ምን አይነት ልጆች ነበራችሁ? ረጅም የፖለቲካ ተጋድሎ እንዳደረጉ ሰዎች ነገር የሙጥኝ ካላችሁ የማትለቁ አይነት ወይንስ ምን አይነት ባህሪ ያላችሁ ሰዎች ነው? እንግዲህ ያሁኑን የፖለቲካ ተመክሯችሁን ከበፊቱ ጋር ያለውን ኮንቲኒዩቲ ቀጣይነት እንደው ምናልባት የሚያሳዩ አንዳንድ ሐሳቦች ካሏችሁ በዛ ዙሪያ አንዳንድ ነገር እንድትሉ ብለን ይህንን ጓደኞቻችንን ብትጠይቁ ይሻል ነበር። እኔ በልጅነቴ በጣም ሶፍት ልጅ ነኝ፣ አሁንም ሶፍት ነኝ። በትምህርት ቤት የኤሌመንተሪ ስኩል አንድማ ይዤ ያለቀኩት አካዳሚክ ነው። እሱን በጣም ሲሪየስ ነኝ፣ አልለቀውም። በሱ ነው። ሌላው ደግሞ የቤተሰብ ስነ ስርዓት ነው። እሱ እንደዚሁ ጓደኞች ጋር እንደዚሁ አንዴ ከተያዝን ብዙ እንቆያለን። ከዛ ሃይስኩልም እንደዚሁ ነው። እንደዚህ አይነት ኑሮ ነው ያሳለፍኩት። ያው ቦርዲንግ ስኩል ነው ያደግኩት። ከዛ ዩኒቨርሲቲ ነው እንግዲህ ዩኒቨርሲቲ የተማሪ ኑሮ ነው። የዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ያን ያህል ስላሴ ሶስት ዩኒቨርሲቲ ነው። ጋብቼ ያለቀኩት ይሄ ትግል ነው። እሱም አልለቀቀኝም፣ እኔም አልለቀኩም። ይሄ ብዙ ምክንያት አለው። ስለዚህ የፖለቲካ ፎርሜሽን ነው ዩኒቨርሲቲ ነው ብሎ ያስባሉ ወይስ? ብዙ ዩኒቨርሲቲ ነው፣ ግን ሃይ ስኩል ነው የተነካካ ነው። ምክንያቱም ከሃይ ስኩል ከምንማርበት ቦታ ዩኒቨርሲቲ ሄደው እኛ ጋር የሚመላለሱና ስቱደንት ሞመንቱን ከሃይ ስኩል ጋር አያይዘው አንድ ላይ እንትን ለማድረግ መጥተው ይነካኩና አብሮ የተያያዘ ነው። እኔ በትንሽነቴ የማውቀውና በደንብ ማስታውሰው ኳስ መጫወት መውደዴን በአብዛኛው ጊዜ ዋቴቨር ታይም ያለችውን እግር ኳስ ሲጫወት ነው እንጂ ሙሉ ትምህርትም ላይ ብዛም እንትን አልነበርኩም። እስከ አምስተኛ ክፍል ስገባ ይመስለኛል አስቸግሬ ወደ ናዝሬት ተላኩ። ከኳስ አልላቀቅ ብዬ ስለ ትምህርት ትንሽ ከዛ በኋላ ነው እንደው ሲሪየስሊ ትምህርትን መውሰድ የጀመርኩት። ፖለቲካ እንኳን ሃይ ስኩል ከገባው በኋላ ነው። ሃይ ስኩል ስጨርስ 66 ነበር።
11ኛ እና 12ኛ ክፍል ሆኜ ጀምሮ አዲስ አበባ ዩኒቨርሲቲ ሄድ ነበር። ታላላቅ እህቶቼ እዛ ተማሪዎች ነበሩ። ሶዛ ይሄድክ ፖለቲካ ተሰማለህ፣ ሲከራከሩ ተሰማለህ። ግን ያን ያህል እንትን ሆነ አይደለም። 12ኛ ክፍል ነው ኦልሬዲ ፉሊ ወደ ፖለቲካ ገባሁ ማለት እንችላለን። ይሄ ሰዓት ሁላችንም መልካም ፍሬ እንዲያስገኝ የምንመኝበት ብዙዎች የተመኙበት ሰዓት ነው። የዛኑ ያክል ፈተና ያለበት ነው። ተቀራርቦ መነጋገር እጅግ በነበሩት አገዛዞች ምክንያት ያልተቻለበትና እዚህ ሁኔታ ውስጥ የተገኘንበት ሰዓት ነው እና አሁን የምናያቸውን የተለያዩ ንግግሮች ብዙ ውይይቶች በተለያየ አካባቢ የነቁ ያለበት ሰዓት ነውና ይሄንን የአዲስ ባህል ጅማሬ አድርጋችሁ ታዩታላችሁ? ጥቅሙንስ እንዴት ነው የምትለኩት? የእንዲህን አይነት የንግግር ባህል በየቦታው ትንሽ ፍንጥቅታውን የመመልከታችንን ነገር በዚህ በፖለቲካ ውይይት 92 ትንሽ ተጀምሮ ነበር። የገባንበት ጊዜ 91 92 ብዙ አልሰፋም፣ ጊዜም አልነበረንም። በጣም የተዋከበ ጊዜ ነበር። ከዛ በኋላ ጊዜውም የለም፣ እድሉም አልነበረም። አሁን ከገባን በኋላ አንተ እንዳልከው ብዙ መድረኮች አሉ። እነዚህ መድረኮች አንድ የፖለቲካ ድርጅቶች ያው ፕሮፌሰር ብረሃኑ ያሉበት የኢህአዴግም ያለበት ተመላልሰን ይህንን ሞክረናል፣ ግን ብዙ አልቀጠለም። ይቀጥላል ብለን እንመኛለን። ሌሎች መድረኮች አሉ አሁን የሚያሳትፉ እኔና ፕሮፌሰር አሁን ለምሳሌ ደስቲኒ ኢትዮጵያ አብረን ብዙ ቆይተናል፣ ብዙ ተገናኝተናል። ያ እስከ መጨረሻው እንትን ብለናል። አንድ እሱ ነው። ሌላው የራሳችን የግል ድርጅት ተሳትፎ ያለበት እንትን አለ። ሌሎች መድረኮች ደግሞ አሁን እየተፈጠሩ ነው። በቅርብ ባለፈው በዩኒቨርሲቲ በተፈጠረው ችግር ምክንያት በአማራ ክልል አካባቢና በኦሮሞ ክልል አካባቢ ያሉ የፖለቲካ ድርጅቶች ተመላልሰው ተገናኝተዋል። ይሄንን ችግር ትንሽ ለማለዘብ እሱ አለ። ሌሎች ደግሞ ምሁራኖች የሚያዘጋጁት አለ። ግን ምንድነው ፎከሱ ወዴት ነው የሚወስድ የሚለው ገና ነው መልክ አልያዘም። ግን አጀማመሩ ተስፋ ይሰጣል። እኛም ደግሞ ከዚህ በፊት እንደዚህ አይነት እድል ያላገኘንበት ስለሆነ በጥሩ እንትኑ ነው የምናየው። ውይይቶች ነበሩ በተለያየ ጊዜ። በተለይ ለውጦች በሚመጡ ጊዜ ዩዥዋሊ ውይይቶች ይኖራሉ። ኮዞሎይስ የምትወስንበት ጊዜ ነው። ምን አይነት አቅጣጫ ልከተል እንደ ሀገር ወዴት እንሄዳለን ምናምን የምትልበት ስለሆነ የተለያዩ ሐሳቦች በዛ ማህበረሰብ ውስጥ ያሉ አንዱ ሙሉ ለሙሉ ጉልበት ወሮት ካሁን በኋላ እኔ የምለው ብቻ ነው እስከሚል ድረስ ውይይቶች ይካሄዳሉ። በደርግ ጊዜ አይ ሪሜምበር 66 እስከ 68 ምናምን ድረስ በጣም ሰፊ ውይይቶች ይደረጉ ነበር። አዲስ ዘመን ጋዜጣ ከዛ ፊት ሰው ማያነበው እየተሻማ በአንድ ሰዓት ውስጥ ያልቅ ነበር። ብዙ ክርክሮች ይካሄዱ ነበር። እሱ እንዳለው በ91 ያለው ሲመጣም በተወሰነ ደረጃ መጀመሪያ ላይ ትንሽ ክፍተት ነበር። ሁሉም ሲመጣ ዴሞክራሲያዊ ነኝ፣ ሁሉም ሐሳብ እንዲዘዋወር ፈልጋለሁ ምናምን ይልና ግን ቶሎ ብሎ በደም እስከሚቆናጠጥ ድረስ የሚያደርገው ነው። በ97ም ኢህአዴግ በተወሰነ ደረጃ በደም ተላላዲ ያለው ማሸነፍ ይችላል ባለበት ጊዜ ለቆ ነበር። እንደዚሁ ውይይቶች ይካሄዱ ነበር። ዘን ሽንፈት ሲመጣ ዘን ወደ ጉልበት የሚካሄድበት ነው። ከዛ አንፃር አሁን ያለውን ሁኔታ አይተን ከዚህ በፊት የነበረው አይነት ነው ወይ የሚደገመው ወይንስ ምንድነው የሚል ትልቅ ጥያቄ ያስነሳል። ግን ሁለት ነገሮች ማለት ፈልጋለሁ። አንደኛው እንደዛ የሚያስቡ ሰዎች ካሉ ይሄ አሁንም እቺ ትንሽ ጊዜ አለች፣ እቺ ሽግግር ጊዜ እስከዛ ድረስ እነኚህ ነገሮች ተደርገው ከዛ በኋላ እንትን እናደርጋለን ካሉ ያለንበትም ጊዜ በደንብ አለማወቅ ነው
ምን ማለት ነው? በእኔ እምነት አይ ቲንክ እነኚህ ብዙ የተለያዩ የለውጥ ሂደቶችና በለውጥ ሂደቶች የሚመጡ እንትኖችን ካስተናገድን በኋላ ከዚህ በፊት የሄድንበት በፍጹም የትም እንዳላስኬደን የአሁኑ ደግሞ ከተበላሸ ወደ ሲኦል እንደምንሄድ በተወሰነ ደረጃ መረዳት ያለ ይኖራል ብዬ ተስፋ አደርጋለሁ። ቢኮዝ ያን ካላደረግን ዘን እንደ ከዚህ በፊቱ ሌላ አንድ ጉልበተኛ መጥቶ ትንሽ ጊዜ ገዝቶ እንደገና ሌላ ለውጥ አይነት እንትን አይደለም። የሀገራችንም የውስጥ ሁኔታ በጣም ተቀይሯል። የዓለም አቀፍ ሁኔታውም ተቀይሯል። እንዲህ አይነት የውሸት ወይም ጊዜያዊ እንትኖች ማስተናገድ የሚችል የህብረተሰብ እንትን ያለ አይመስለኝም። ሁለተኛው ግን ከሌላው ጋር የሚያመሳስለው እና የሚለየው የውይይቶቹ አይነት ነው። እስካሁን ምክንያታዊ የሆነ ውይይት አልለመድም። እስካሁን የተለያዩ ሐሳቦች ቀርበው የትኛው ሐሳብ የተሻለ ነው በሚል ምዘና የሚካሄድበት አይነት ምክንያታዊ ውይይት ወይም የፈረንጆች ሪዝንድ ዲቤት የሚሉት ነገር ገና አልተጀመረም። አሁንም ስሜት ላይ ነው። አሁንም ኢሞሽን ነው። አሁንም ሁሉም አትሊስት በአብዛኛው ማለት ይቻላል የራሱን አቋም ይሄ ነው ትክክለኛው ብሎ ያስባል። ከዛ ውጭ ያለው በሙሉ በምክንያታዊ ሂደት የተለየ እንደሆነ አርጎም አይደለም ያየው እንደ ጠላት ወይም እንደ ኦብቪየስ የሆነውን የሱን ምክንያታዊ አካሄድ የማይቀበል ሌላ ነገር የሚፈልግ አይነት ተደርጎ ስለሚታይ እንትኖቹ እየተካረሩ ናቸው። የመደማመጥ ባህል ገና አልለመድንም። ዴሞክራሲያዊ ስርዓት ደግሞ ያለ መደማመጥና ያለ ምክንያታዊ ውይይት የሚሆን ነገር አይደለም። ደግሞ ያለንበት ጊዜ አንዱ ለየት የሚያደርገው የሶሻል ሚዲያ ጊዜ ነው። በፊት አትሊስት ተቋማዊ መጠበቂያዎች ነበሩ። የሚነገረው ነገር ለምሳሌ ኦፊሻል የሆነው ሚዲያ በተቋም ደረጃ በተወሰነ ደረጃ መቼም የሚናገረውን ፋክት ቼክ የማድረግ ምናምን ግዴታ ይኖርበታል። ኢትዮጵያ እንኳን ከውሸት ጋር ብዙ የተጣላ ባይሆንም እትስ በሌላው ሀገር አሁን ግን ማንም ሰው ኮምፒውተር ላይ ቁጭ ብሎ የፈለገውን የሚጽፍበት የፈለገውን የሚናገርበት ጊዜ ነው። ለሚናገረው ነገር ኃላፊነት የለበትም። ምንም ነገር መጣ ምንም እንትን የሚለው የለም። በስሙ አይደለም ወይም በሚታወቅበት እንትን አይደለም ወይ በውሸት እንትን ነውና አጠቃላይ የውይይት መንፈሱን በጣም ይበርዘዋል። በእንዲህ አይነት ኢንቫይሮንመንት ሞር ኤክስትሪም የሆኑ ጥግ የያዙ ሐሳቦች ናቸው የበለጠ የሚጮሁትና የበለጠ እንትን የሚያደርጉትና አሁን ላለንበት ጊዜ እና በእርግጥም ይሄ እውነተኛ ዴሞክራሲያዊ ስርዓት ለማምጣት እድል ያለን አሁን ከሆነ የዛ አይነት ውይይት አይበጀንም። የሚበጀን በደንብ ቁጭ ብሎ ተደማምጦ የሌላው ጭንቀት ምንድነው፣ የሌላው ፍርሃት ምንድነው ያንን አቋም እንዲወስድ ወር እንድትወስድ ያደረጋት መሐል ላይ መጥቶ የምንገናኝበት መንገድ ይኖራል ወይ? በተለይ ይሄ በመሰረታዊ ነገሮች ከተስማማ ለምሳሌ አንድ ሀገር ነው ያለን ያንን ሀገር በጋራ የመገንባት ፍላጎት አለን ካልን ዘን ያንን ለማድረግ የሚያስችሉ የውይይት ባህል አብሮ መገንባት አለበት። እሱ ገና ነው ምለው አይ ቲንክ በተወሰነ ደረጃ እየተጀመረ ነው። ኦቦ ዳውድ እንዳለው አንዳንድ እንትኖች ውይይት እያስጀመሩ ነው። እነኛ ውይይቶች ላይ ያየናቸው ነገሮች ጥሩ ናቸው። ግን አይ ቲንክ በአብዛኛው ክሎዝድ የነበረ ውይይትም ስለነበረ ይመስለኛል እንደዛ የሆነው። እንዲህ ፐብሊኩ ላይ በሚወጣ ጊዜና የፖለቲካ ነጥብ ለማግኘት የሚታሰብበት ሲሆን ምን ያህል እንደዛ ሲቪላይዝድ ይሆናል ውይይቱ አላውቅም። ግን ሌላ መንገድ የለንም ነው ምለው እኔ አይ ቲንክ በጣም ሴንሲቲቭ የሆነ ታይም ላይ ነው ያለነው በሀገራችን ታሪክ። ይሄን ነገር ካላሳካንና ለመጀመሪያ ጊዜ እውነተኛ ዴሞክራሲያዊ ስርዓት ማምጣት ካልቻል በጣም ችግር ውስጥ እንገባለን የሚል ፍርሃት አለኝ። ያን ለማድረግ ደግሞ ምክንያታዊ የሆነ ውይይት በጣም ያስፈልጋል። ዘን ወሳኙ ደግሞ ማን ነው? መጨረሻ ላይ በምክንያታዊ ሂደት መስማማት ባትችል ዘን የመጨረሻውን ውሳኔ የሚሰጠው ማን ነው በሚለው ላይ ስር የሰደደ ስምምነት ሊኖር ይገባል። which is ሐሳቦችን እነኚህ የተለያዩ ሐሳቦች ለፐብሊኩ ቀርበው ያለምንም ጉልበት ወር ማስፈራራት ወር ምናምን በነፃነት ህብረተሰቡ ሰምቶ የትኛው ምክንያታዊ ነው የሚለውን መዝኖ ምክንያታዊ ሆነ አልሆነ ብቻ የሚወስነውን እንቀበላለን የሚል
የህዝብን ውሳኔ የሚቀበል የውይይት እንትን ካለ አልቲሜትሊ ውሳኔው የሚወሰነው ህዝብ የወሰነው ነው። ህዝብ የወሰነውን ደግሞ መቀበል ይሄ አዲሱ ፖለቲካ የሚጠይቀው ነገር ነው ብለን ካልን then መጀመሪያ ላይ የምናደርገውን ውይይት ትንሽ ያለዝበዋል ብዬ አስባለሁ። ከለዘበና መደማመጥ ካለ ወደ ተሻለ ቦታ እንሄዳለን ብዬ አስባለሁ። አንደኛ ሙከራዎች አሉ፣ ጥሩ አንዳንድ ቦታዎች ላይ ጥሩ ሙከራዎች አሉ። ግን አጠቃላይ ኢንቫይሮንመንቱ ምክንያታዊ ለሆነና በእውነት ላይ ለተመሰረተ ውይይት ገና ደርሷል አለ ምን ያይዶን አንተ አንድ ምንድነው ቀደም ወደ መጨረሻ ላይ አስቀምጫለሁ። አንደኛ እንዲሁ ፍራግመንት ሊሆን የተበጣጠሰ አጀንዳ ነው በየቦታው የሚሄደው ያው እንዳዘጋጁና እንደተሳታፊ የተገናኘና ፎከስ የሆነ ወደ ውጤት የሚያመራ አይነት ገና ነው። ይሄ መጀመሩ ራሱ ብዙ አጀንዳዎች ብዙ ደግሞ የሚያሳስቡና የሚያሰጉ እንትኖች ላይ አጀንዳ ውይይቶች አሉ። አንዳንዶቹ ደግሞ የዲሞክራሲ ባህል ለመገንባት እንደ ትሬኒንጎች ይካሄዳሉ። አሁን ለምሳሌ የኔዘርላንድስ ኤምባሲ የፖለቲካ ፓርቲዎችን ያሰለጥናል። ብዙ ቦታ ወደ ምርጫው እንዴት ነው የምትሄደው፣ ምንድነው የሚያስፈልግ፣ ሴቶችን እንደዚህም አልፎ ተርፎ እነዚህ የፖለቲካ ፓርቲ መሪዎችን የሚያሳትፍ የራሱ ጥቅም አለው። አዲስ አይነት ልምድ የምታገኝበትና ራስን ለምርጫ የምታዘጋጅበት እንደገና ደግሞ ለዲሞክራሲያዊ ሂደቱ ካንተ ምንድነው የሚጠበቀው፣ ህብረተሰቡ ምንድነው የምትሰጠው፣ ይሄንን ያዘጋጃል። ከዚህ በፊት እንደዚህ አይነት እድል አላገኙም ብዙ የፖለቲካ ፓርቲዎች። ይሄ አንደኛው ነው። ትንሽ ጥቅሙ ይታያል፣ ውጤቱም ፊት ለፊት ይታያል፣ ለምርጫው ያዘጋጃል ማለት ነው። እንደዚህ አይነት ፎከስ የሆኑ እና ታርጌት ያላቸው ውይይቶች በጣም ትንሽ ናቸው። ግን ሌላውም ደግሞ እንደዚሁ ኢንተራክት አድርጎ አንዳንድ ምሁራን ለየራሳቸው አዘጋጅተው የሚያሳትፉ አሉ። እነዚህም የሲቪክ ማህበራት መልክ ያላቸው ናቸው ማለት ነው። ይሄም ጥሩ ነው። የሰብአዊ መብት በአገሪቱ አካባቢ ያለው የሰብአዊ መብት አጠባበቅ ትንሽ አስግቷቸው የሚያሳትፉ እንትኖች አሉ። እነዚህ ጥቅም ይሰጣሉ። ሌሎች ደግሞ እንደዚሁ ፕሮፌሰር እንዳለው ዝም ብሎ ወዴት እንደሚወስድ የማይታወቅ የምትጠራበትና ሄደህ ተሳትፈህ የምትመለስበት ነገ ተመልሶ የማይቀጥል ውይይቶች አሉ። በዚህ በኢንስቲትዩሽኖች ለምሳሌ ገጠመን እንደ ሳይንስና ቴክኖሎጂ ሌሎች የመንግስት መስሪያ ቤቶች የሚያሳትፉ አለ። አንድ ጊዜ ብቻ ሄደህ ትሳተፋለህ ወይም ሁለት ጊዜ ለምን እንደተጠራም አዳምጠህ መመለስ ብቻ ነው። ተሳትፎ ምን እንደሆነ መታወቅም የፖለቲካ ፓርቲዎች ተሳትፎ እንዲኖር ተፈልጎ መሰለኝ። ይሄም ያው ራሱን የቻለ ልምድ ነው፣ ጥፋት የለውም፣ ጥሩ ነው። ግን ምንድነው ውጤቱ የሚለው አይገባም። እና አጠቃላይ የሀገሪቱ የፖለቲካ ችግር በሚመለከት ፕሮፌሰር ያነሳቸው ይሄ በጣም ተከማችቶ የመጡ የፖለቲካ ችግሮች አሉ። እነሱ ምን አይነት ውይይት ነው የሚፈልጉት? ብዙዎች በፖለቲካ ፓርቲ መድረኮች ተደጋግመው እንደ አጀንዳ የተቀመጡ አሉ፣ ያልተመለስንባቸው ያውቀዋል ፕሮፌሰር። እነዚህ አጀንዳዎች ወደ አገራዊ መግባባት የሚወስዱ መነሳት ያለባቸውና በጣም አነስተኛ በሆኑ የፖለቲካ ፓርቲዎችና የዚህ የመፍትሄው ተካፋይ ስቴክሆልደርስ የምንላቸው እነዚህን መስመር አስገብቶ ውይይት አላስጀመረም። አጀንዳዎች ተነካክተዋል። እሱ ነው እንግዲህ ገና መልክ ይዞ ውጤት ይዞ ሰው ሁሉ ተስማምቶበት ለወደፊት መሄድ አለበት ብሎ የሚነካካቸው መሰለኝ ፕሮፌሰር። እንደዛ ነው የምንረዳው። ፉት ያለን እንግዲህ ውይይታችንን እንቀጥላለን። ልዩነት ማለት
መከፋፈል መነጣጠል መጠፋፋት ያለ መሆኑን ያክል እናንተ ከኛ በላይ አሳምራችሁ እንደምታውቁት ልዩነት የሚባል ነገር ስላለ ነው ፖለቲካ ያለው ግን ደግሞ አንድ ሳይኮን አንድ ላይ ሆኖ ፍሬያማና ሰላማዊ ፖለቲካ ለመስራት ከናንተስ ምን ይጠበቃል ቀደም ለምሳሌ ኦቦ ዳውድ እንዳሉት በተለያዩ ተቋማት ግለሰቦችም ድርጅቶች እየተጋበዛችሁ ተሳተፋላችሁ ግን ደግሞ የናንተስ ተነሳሽነቶች ምንድናቸው የሚል ጥያቄ ነው የናንተ ተነሳሽነትና እየሰራችሁ ያላችሁበት ነገር ምንድነው ይሄ ድንበር ተሰምሮ በብዙ መንገድ ተቸክሏል ፊክሴትድ የሆኑ ብዙ ነገሮች አሉና እሱን ለመሻገር የሚኖረው ወደ ራስ መመልከትና ሌሎችን ሄዶ ማቀፍ መጠየቅ የተባለውን ሪዝን የሆነ ምክንያታዊ የሆነ ውይይት ጋር ለመሄድ ከናንተስ የመጡ ያሉ ነገሮች እንደናቸው በልዩነታችሁ ውስጥ ሆናችሁ በጋራ መስራት ምን ይመስላል የሚል ጥያቄ ነው እነዚህ ልዩነቶች እንደሚገባኝ ከሆነ የፖለቲካ ፓርቲዎች የፈጠሯቸው ልዩነቶች አይደሉም ህዝቡ የፈጠረው ልዩነት አይደለም እንደዚሁ ኮንሺየስሊ ወይም ደግሞ አንተ አውቀህ ልዩነት ይኑር ብለህ የሰራው አይደለም ይሄ እነዚህ ልዩነቶች ብዙዎች የአፍሪካ ሀገሮች ሰርዶልድ በተለየ እዚህ ልዩነቶች ችግር ብዙውን ጊዜ ተንከባለለበት ነው የሥርዓት አፈጣጠር ነው የሥርዓት ሐሳቦችን ለማስተናገድ ሥርዓት አልነበረም ኢንስቲትዩሽን አልነበረም በተለይኛ ሀገር የነበሩት ፖለቲካ የተነሳው ሰው ፖለቲካ ብሎ ወደ ፖለቲካ የተጀመረው በስቱደንት ሙቭመንት ነው ስቱደንት ሙቭመንት አዲስ አበባ ዩኒቨርሲቲ ነው ዋነኛው ምንጩ አዲስ አበባ ዩኒቨርሲቲ ውስጥ ፖለቲካ ነበር ለማለት ይቻላል ልዩነቶችም ነበሩ ውይይቶችም ነበሩ በእነዚህ ልዩነቶችም ላይ መከራከር ነበረ ብዙ የፖለቲካ ገና እጅማሮንትን ግን ይሄ ነገር ሊቀጥል አልቻለም ምክንያቱም የወጣው ሰዓት በጣም ልዩነት የሚያስተናግድ አልነበረም ያ በዛው ነው የወጣው የመጀመሪያዎቹ የፖለቲካ ድርጅቶች የበቃቀሉት ራሳቸው በእንጭጩ ነው የተቀጩት የያዙትን የፖለቲካ መስመር በውይይትና ልክ በአዲስ አበባ ዩኒቨርሲቲ ላይ በፈለከው የፖለቲካ መስመር ላይ ተከራከራለ ባሉት የፖለቲካ አጀንዳዎች ላይ ተከራከራለ ምንም የናል ሰው የሚሳቀቅበት አልነበረም እና ይሄ አሁን ሳይቆይ ገና ደርግ ከመጀመሪያው ሲነሳ የበቃቀሉ ድርጅቶች በእንጭና ኢፒአርፒ እና ሜሶን ማለሊድ የሚሏቸው አምስት ድርጅቶች አንድ ላይ መምጣት የደርግ ፓርቲ ያለበት እነዚህ ልዩነታቸውን እንኳን ተቁጭ ብሎ መወያየት ይቅርና ምንድነው ልዩነታችን የሚለው እንኳን ሶርት አውት ማድረግ ወይም ደግሞ መለየት ውስጥ ሳይገቡ ነው ያው አንድ መስመር ብቻ ተያዘ የመጀመሪያ ኢሰፓኮ ከዛ ደግሞ ኢሰፋ ከዛ ሌሎች ሙሉ በጉልበት የሚጨፈለቁበት ብቻ ሳይሆን ፊዚካሊ ኤሊሚኔትድ የሚሆኑበት እንትን ውስጥ ነው የተገባ ከዛ በኋላ ያለህን የፖለቲካ መስመርና የምታምንበትን ይዘ በየፊና መሮጥ ነው እስካሁን የነበረው እንጂ ቁጭ ብለህ ልዩነትን እንኳን ገምግመ ምንድነው እንዴት ነው ብለህ እንዴት ነው የሚቀራረበው ምንድነው አገር ምንድነው እንዴት ነው የነበረውን ችግር እንፈታ የሚለው በፍጹም አልተጀመረም እስካሁን ድረስ በፖለቲካ ፓርቲዎች ወይም ደግሞ በህዝቡ በፍላጎት የተቀመጡ ሳይሆን ከጊዜ ብዛት እየተካረሩ መስመሩም የትኛው መስመር ነው ከየትኛው የሚለየው የትኛው ሊገናኝ የሚችለው ሳይባባል ዝም ብሎ በየፊናው ሰው ሄደ እዚህ ደርሰናል እዚህ ከደረስን በኋላ ነው እንግዲህ ቅድም የጠቃቀስኳቸው ቢቀጥል ኖሮ አጀንዳዎች ተቀምጠው ነበር በምርጫ ቦርድ ሞዴሬተር ሆኖ የፖለቲካ ፓርቲዎች ደግሞ በዛ መድረክ ወይም ደግሞ በዛ ፕላትፎርም እነዚህን ቀስ ብለው በጣም
በሰከነ እንትን እነዚህ ያለፍንባቸው መንገዶች የሚፈትሹበትና በመሃላቸው ያለውን ሪሌሽንሺፕ በጣም ሲቪላይዝድ የሆነ የሚሉት ወይም ደግሞ የሰለጠነ በሚባለው እንትን መወያየትና እነዚህ ችግሮች ለመፍታት ለዚህ እድል አላገኘም። እንግዲህ የኛን ነው የጠየቅነው ገና ነው እድሉ የተጀመረው። ምክንያቱም እስካሁን ድረስ ራሳችንን ለማቆም ነው ወዳው ስንራራጥ የነበረው ገና አልገባንበትም። አሁንም ያለው እድልና ያለው አንተን ስትሪም ላይን አድርጎ ወይም ደግሞ አሳልፎ የሚያስከድ ስርዓቱ ነው ያለው። ራስ መነሳሳት ወስደን እንትን የምትለው ውስጥ የለም። ምክንያቱም ምርጫ አለ ተብሏል። ለዚህ ምርጫ ተዘጋጅ ነው ወዲህ መሮጥ ነው እንጂ እኛ ውስጥ አልገባንም። ስቲል ሰርቫይቫል ጥያቄ ነው። ያው በምን ያልቃል ያደርሰናል ወይ በውጤቱ በመጨረሻ ታርጌቱ ሁሉ ሰው በኢኒሼቲቭ የሚወስደው ሳይሆን ስርዓቱ ወደዛ የሚወስድ ውስጥ ነው ያለ ነው። we hope ይሄም ትንሽ ወጣ ብሎ ውይይቶቹ በጣም በተነሳሳ መንገድ እንዴት እንደሚሄዱ እያለም ነው ያሰብን፣ ግን ገና ጀምር አልገባንበት። እኔ የማየው ልዩነቶች ሁለት አይነት ልዩነቶች ሊኖሩ ይችላሉ። አንደኛው በሰብስታንስ በመሰረታዊ ጭብጥ ላይ ያለ ልዩነት ሊኖር ይችላል። ሁለተኛው በሂደት ላይ ያለ ልዩነት ይኖራል። እነዚህ ሁለቱን መለየት በጣም አስፈላጊ ነው። እኛ ሀገር የሌለው እና ያልነበረው እስካሁን እንደዛ አይነት ውይይት የሌለው በምን መልኩ ውይይት አካሄደን ምን ላይ እንደርሳለን በሚለው በፕሮሰሱ በሂደቱ ላይ ስምምነት የለም። ድሮ የነበሩት አሁን ኦቦ ዳውድ የሚያነሳቸውን የዩኒቨርሲቲውን ኮሚኒቲ ያኔ የተማሪዎቹን እንትን ብታይ አመለካከት አላቸው፣ ርዕዮተ ዓለም አላቸው። ግን የተማሪውን የፖለቲካ ሂደት በሚመለከት ህጎች አሉ። የተማሪው ፕሬዝዳንት ማን ይሆናል፣ ኮንግረስ ማን ይመረጣል፣ መጽሔቱን ማን ነው አዘጋጁ፣ እንዴት ነው የሚመረጠው? እነኚህ ህጎች ናቸው፣ ፕሮሰሶች ናቸው። እዛ ፕሮሰስ ላይ ጭቅጭቅ የለም። ልትጨቃጨቅም አትችልም። because at the end of the day ያ ፕሮሰስ በምን አቅጣጫ ይሄድ የሚለው የሚወስነው እሱ ነው። በሰብስታንስ ልትለያይ ትችላለህ። አንዱ የኤትኒክ ናሽናሊስት ሊሆን ይችላል፣ አንዱ የስታሊኒስት ማርክሲስት ሊሆን ይችላል፣ አንዱ ሶሻል ዴሞክራት ነኝ ሊል ይችላል። እነኚህ የሰብስታንስ ልዩነቶች ናቸው። የምፈልገው ምንድነው በሚለው ላይ ልዩነት ሊኖር ይችላል። የምትፈልገውን ግን እንዴት ነው ልታሳካ የምትችለው የሚለው የፕሮሰስ የሂደት ስራ። እነኚህ ለውጦች መምጣት ከጀመሩበት ጊዜ ጀምሮ ከ66 ጀምሮ በተቋሞች ለምሳሌ እንደ አዲስ አበባ ዩኒቨርሲቲ ተማሪዎች ምናምን አይነት በዛ በተቋሞች ካሉት ህጎች ውጪ በአገር ደረጃ ፖለቲካችንን ኦር በፖለቲካ በሰብስታንስ ማለት ያሉን የፖለቲካ ልዩነቶች እንዴት ነው የምንፈታቸው በሚለው ላይ ክሊር የሆነ የፕሮሰስ አንደርስታንዲንግ የለም፣ ስምምነት የለም። በጃንሆይ ጊዜ ጃንሆይ ከንጉሱ ነው ማነው ከእግዚአብሔር ነው የተመደቡት። እሳቸው ያሉት ህግ ነው። እዛ ሄደ ስትጮህ ስትፈርጥ ምናምን ብትል ያንን እንትን ልትቀይርበት የምትችልበት መንገድ የለም። እሳቸው ከወረዱ በኋላ የመጣው ስርዓት ደግሞ በሰብስታንስ የማምንበት ነገር ለሰፊው ህዝብ ስለሆነ በቃ ሰፊው ህዝብ የተቀበለው እስከሆነ ድረስ ከዛ ውጪ የሚያደርግ ሁሉ የማርያም ጠላት ነው መጥፋት አለበት ብሎ የሚሄድ ስለነበር ቁጭ ብለህ በፕሮሰስ ልትስማማ የምትችልበት ነገር የለም። የደርግ ጊዜ ህገ መንግስትን ትዝ ይለኛል ለውይይት ቀርቦ ውጭ ሀገር እያለሁ መጥቶ ነበርና የመጀመሪያው እንትን የሚለው የኢትዮጵያ ስርዓት ሶሻሊስት ነው። ከዛ በኋላ ነው ስለሌላ ፕሮሰስ የሚያወራው። ሶሻሊዝም ሆኖ ተወስኗል ኦልሬዲ። ከዛ ውጪ ምንም ልጠይቅ አልችልም። ከዛ በኋላ ግን ምርጫ ማድረግ ትችላለህ ምናምን ይልሃል። ከዛ በኋላ ኤቭሪቲንግ ትርጉም የለውም። ዋንስ የፖለቲካ ስርዓቱ አካሄዱ አሰራሩ ምንድነው በሚለው ላይ እንትን ሳይኖርህ የምታደርገው እንትን ውይይት አይደለም። ዘሪዝ ነው ውይይት። ዘሴም ቲንግ ኢህአዴግም ከመጣ በኋላ ወስኗል። የብሔር ብሔረሰቦች እንትን ነው ዋናው ነገር። ከዛ ውጪ ያለው ሰከንደሪ ነው። ከዚህ ከኦልድ ማርክሲስት እንትን አለ፣ አብዮታዊ ነው አውራ ፓርቲ አለ። የአውራ ፓርቲ ነርቶ እዛ ገነት ያስገባናል። አሁን ነው ለመጀመሪያ ጊዜ
እንደዚህ አይነት አፕራዮሪ ቅድመ እንትን የሆነ የሰብስታንስ ስምምነት ሳይኖር እንዴት መወያየት እንዳለብን እንዴት ውሳኔዎች መስጠት እንዳለብን በፕሮሰስ እንስማማ የሚለው ነገር ኢምፖርታንት የሆነ because democracy እንደ ፖለቲካ ስርዓት በአብዛኛው ፕሮሰስ ነው አንድ ፖሊሲ እንዴት አድርጎ የመንግስት ፖሊሲ ይሆናል ሌላው አማራጭ ፖሊሲ ያለው ድል ምንድነው ያንን ፖሊሲ ለማስቀየር እንደዚህ ብሎ ደረጃ በደረጃ ከመናገር መብት ጀምሮ በምርጫው ነፃና ፍትሃዊ ሆኖ በሚከድበት የመጨረሻ ውሳኔ የሚሰጥ ያ በዛ ፕሮሰስ ላይ የትም አገር ብትሄድ በዛ ፕሮሰስ ላይ ስምምነት አለ መጀመሪያ ከዛ በኋላ የምታደርገው የፖለቲካ ውይይት በዛ ፕሮሰስ ላይ ተመስርተህ የምታደርገው ውይይት ነው ብትሸነፍም ብትቀበልበት ብታሸንፍም ለህዝቡ ነግረህ ይሄን ነው ተግባር ማውሎ ያልከውን ፖሊሲ የምታውልበት የተሸነፈውም እስከ መቼ እንደሚጠብቅ ያውቃል ሌላ 4 አመት የሚሆን 5 አመት ተመልሶ መጥቶ እንደገና ያንን እሱ የተሻለ የሚለውን ፖሊሲ የሚያቀርብ ከዛ ውጪ መንገድ የለውም ይሄን ፕሮሰስ መቀበል አለብን እኛ አንዱ የቸገረን ይሄ ለውጥ ከመጣ በኋላ ኢን ፕሪንሲፕል ለውጡ ይሄን ይበል እንጂ አብዛኛው በፖለቲካ ውስጥ ያለው ኃይል በዚህ በፕሮሰስ ላይ ውስጥ የገባ ስምምነት የለም አንድ የተደረገው ሙከራ ቅድም ኦቦ ዳውድ ያለው የዚህ የፖለቲካ ፓርቲዎች ውይይት ተጀምሮ የነበረው ጠቅላላ ይሄ ስነ ምግባር ደንብ እናውጣ የራሳችንን እስኪኛ ፖለቲካችንን እንዴት እንደምናካሄድ እንስማማ የፖለቲካ ሐሳቦች የትም ቦታ ያለ ምንም መሸማቀቅ በነፃነት እንትን ማድረግ አለባቸው የፖለቲካ ድርጅቶች የትም ቦታ ሄደው ሐሳባቸውን መግለጽ አለባቸው ቢሮ መክፈት አለባቸው ስብሰባ ማድረግ አለባቸው መወዳደር ህዝቡ እነኚህን የተለያዩ ሐሳቦች መስማት አለበት ከሰማ በኋላ ምርጫ መደረግ አለበት ምርጫው ነፃና ፍትሃዊ መሆን አለበት በምንም አይነት ለማጭበርበር እንትን ያለ መሆን የለበትም ሚዲያው ክፍት መሆን አለበት ሶዛት እነኚህ የተለያዩ ይሄንን በዚህ ከፕሮሰስ ጋር የተያዘ ስምምነት አድርገን ነበር ሁላችንም ፈረምን ኦቦ ዳውድ ነበር ካለት ንግግር አልጋለም እኔ አንተ አድርገን ቀጀላ ነው ያደርጋው እኔ ሁላችንም ያግሪድ በቃ በዚህ መሰረት ነው የምንሄደው ያ እንዴት አይነት ኢምፖርታንት ሲግኒፊካንት የሆነ እኮ ውሳኔ እንደሆነ ግን የፈረሙትም ሰዎች አብዛኞቹ የተረዱ አይመስልም because essentially ምንድነው ያደረግና እኔ የነበረው እንትን በዚህ የውይይትና የፖለቲካ ልዩነት አፈታት መንገድ ተስማምተናል ፖለቲካችንን ካሁን በኋላ ኮንዳክት የምናደርገው በዚህ መልክ ነው ሳምንት አልቆየም በተግባር ሲፈርስ አይ ቲንክ ኛ ባህር ዳር ሄደን በመሳሪያ ስብሰባ ሁሉ እንዳናረግ ተከለከለ all this እዛ የእንትኑ ላይ ስምምነቱ ላይ በግልጽ የተቀመጡ እንትኖች ናቸው ይሄንን ማንንም የፖለቲካ ድርጅት እንትን ቢያርግ ተወግዟል ምናምን የሚል ነው ግን እንደዚህ ተሰብስበህ ስትነጋገር ተሰብስበህ የምትነጋገርበትን ነገር እንኳን ዴፕስ እና ኢምፖርታንስ በደም ካልተረዳው ለጊዜያዊ በቃ ለዛ ጊዜ ብቻ ተስማምቻለሁ ብለህ ለማለት ተሄደና ከዛ ተወጣና ታፈርሰዋለህ የፖለቲካ ፓርቲዎች አንዱ because ጥያቄ የሚለው እናንተ እንደ ፖለቲካ ፓርቲ ምን ታደርጋላችሁ የፖለቲካ ፓርቲዎች አንዱ ማድረግ ያለባቸው በዚህ የሂደት የዚህ የፕሮሰስ የፖለቲካችን ሂደት ላይ መስማማት አለባቸው ያንን ማክበር አለባቸው ያ የመጀመሪያ ነገር እኔ መንደር መጥተህ ስብሰባ ማድረግ አትችልም አስቆምሃለሁ በጉልበት ወይም በማስፈራራት ያልከቀን ያንን ፕሮሰስ አፍርሰዋል ያ ፕሮሰስ ከሌለ ደግሞ በምን ቤዚስ ነው የምትነጋገሩበት ምንም እንትን የለም አሁንም ሉኪንግ ፎርወርድ ወደፊትም ስናይ እኛ አሁን ያን ያደረግነው አንድ ነገር አይ ዶንት ኖ ዳውድ አርጋችሁት እንደሆነ ልክ ይሄ እንትኑ የፖለቲካ ፓርቲዎች ስምምነት እንደመጣ ያደረግነው ኮፒ ያደረግንና ስልጣን ሰጠን ለአባሎቻችን በሙሉ አይ ሚን 300 ምናምን ወረዳዎች ነበሩ ነው ያን ያደራጀን ካሁን በኋላ የምትሰሩት በዚህ መልክ ነው የሌላ የፖለቲካ ድርጅት አባል በምንም አይነት አልባሌ ሆነ የማይገባ ነገር የሚዘረጥጥ አይነት እንትን ውስጥ መግባት ኦር የሌላ ሐሳብ እንዳይሰማ መከልከል ኦር እንዲህ እነኛ እዛ የፖለቲካ ፓርቲዎች ስምምነት ውስጥ ያሉትን ነገሮች በሙሉ ማክበር እንዳለባቸው ነው ያስተማሩ አይ ቲንክ እንደ ፖለቲካ ድርጅት አንዱ ማድረግ ያለብን ይሄን በጋራ የተስማማንባቸው ነገሮች ከራሳችን ከላይ ካሉት ይሄን ነገር ከተፈራረሙት አውርደን ታች ድረስ ያሉ አባሎች እንዲያውቁትና ውስጣቸው እንዲገባ ማድረግ
ይሄ ነው ካሁን በኋላ የፖለቲካ ሂደቱ። ሌላ አይነት የፖለቲካ መንገድ የለው። በሰብስታንስ ያለ ልዩነት እንዳለ ይቀመጥ። አንዱ በብሔር ላይ የተመሰረተ ፌደራሊዝም የተሻለ ነው ሊል ይችላል። አንዱ የለም ከዛ ውጪ ሌላ። እነኚህ የሰብስታንስ ልዩነቶች ናቸው። የፕሮሰስ ስምምነት ማለት ኦኬ እነኚህን ልዩነቶች እንዴት ነው የምንፈታቸው? ራይት ሶ ሐሳቦች እንዴት እንደሚቀርቡ፣ እንዴት ውይይት እንደሚደረግባቸው፣ ምን ደረጃ ማለፍ እንዳለባቸው፣ ከዛ በመጨረሻ ላይ ህዝብ ጋር መጥቶ ህዝብ ሲወስን ያኔ ያ ውሳኔ ያገኝ። ይሄ የፕሮሰስ ስምምነት ነው። ሶ በዚህ ላይ ገና ብዙ ይቀረናል። ብዙ የፖለቲካ ድርጅቶች በውስጣችን መጀመሪያ ኢንተርናላይዝ ማድረግ አለብን። በቃ ይሄ ነው ፕሮሰሱ። ካሁን በኋላ በጠመንጃ የሚመጣ ስልጣን የለም። በጉልበት የሚመጣ በማስፈራራት የሚመጣ ስልጣን የለም። በጉልበት የምትጭነው ሐሳብ የለም። በሐሳብን ሸጠህ የተሻለ ሐሳብ የሚለው የሚያሸንፍበት አንተም እንደተሸነፈ ሰው የተቆጠሩ መብቶች አሉ። ተሸነፍክ ማለት ተንበርክከህ ቤት ገብተህ እግዚኦ ትላለህ ለ5 ዓመት ማለት አይደለም። ስቲል ነፃነት አለህ፣ መናገር ትችላለህ። የመንግስትን ፖሊሲ ላይ ሂስ ማቅረብ ትችላለህ። ማደራጀትና ድርጅትን ማስፋት ለሚቀጥለው ለማሸነፍ እነኛ ነፃነቶች እንዳሉ እሱን ይዘህ እየሰራህ እንደምትሄድ አውቀህ በጊዜው ግን ደግሞ የህዝብን ሐሳቡን በተሻለ ሸጦ የህዝብን ውሳኔ ያገኘው በጊዜው መንግስት ነው። ያ መንግስት እንደ መንግስት እናከብረዋለን። የሀገራችን መንግስት ነው። ግን መብቶቻችንን አክብሮ በዚህ መሰረት እንደዚህ አይነት የፕሮሰስ ስምምነት ካደረግን እኔ ትልቁን ችግር ፈተነዋል ብዬ ነው ማስበው። ጥሩ ነው። ይሄ እንግዲህ የውይይት ባህል አለመኖርና እንደገና ደግሞ ሂደትን አለማክበር በጣም ወሳኝ የሆኑ ችግሮች ናቸው። በዚህ ሀገር የፖለቲካ መፍትሄ ለማግኘት የሚለው አስተሳሰብ በጣም ጠቃሚ አስተሳሰብ ይመስለኛል። በዚህም የተነሳ ብዙ ውይይት ባለመደረጉ የአደባባይ ውይይት ማለት ሰፊ የህዝብ መሰረት የያዘ ውይይት አለመደረጉ እንደገና ደግሞ በፖለቲካ ሊቃን መካከል የሚደረጉ ውይይቶች አለመደረጋቸው የተለያዩ የተሳሳቱ አስተያየቶችን፣ ምስሎችን ስለተለያዩ የፖለቲካ ክፍሎች፣ ቡድኖች እንዲመጡ ሊያደርጉ የሚችሉ ነገሮች ይመስሉኛል። ስለሆነ በጣም የተሳሳተ ምልከታ ነው፣ ምስል ነው የሚሉት በፐብሊክ ዲስኮርስ ውስጥ ያለ አስተያየት ምንድን ነው አለ አሉ ያልሆነውን የተባለ በጣም ጥሩ። ይሄ ብዙ ጊዜ በሪኮርድ ሆኖ ያለ ኤቪደንስ ያለበት ዋነኛው እንትን የተፈጠረው በመንግስት ላይ ባለ የፖለቲካ ፓርቲ በተለይ በኢህአዴግን እንጠቅሰው እንችላለን። የኢትዮጵያ ዜና ፋይል ውስጥ አለ፣ ኢትዮጵያ ቲቪ ፋይል ውስጥ አለ። ኦነግ ህዝብ የሚጨፈጭፍ ነው የሚለው የአማራውን ህዝብ የሚጨፈጭፍ ነው፣ የአማራውን ህዝብ የሚያፈናቅል ነው፣ የአማራውን ህዝብ ከዚህ ከኦሮሚያ አነቅሎ እንዲሄዱ የሚታገል ነው። አንድ ይሄ ነው። ሁለተኛው ደግሞ አሸባሪ ነው። በአሸባሪ ማለት እንግዲህ ቴሮሪስት ማለት ነው። በቴሮሪዝም ወይም ደግሞ በማሸበር የራሱን የፖለቲካ አቋምና መስመር በህዝብ ላይ ለመጫን እርምጃ የሚወስድ ድርጅት ነው። እንደዚህ ያሉ እንትኖች በግለሰብ ደረጃም በኔ ላይ በሌሎችም የድርጅቱ መሪዎች ላይ ለምሳሌ ለመጥቀስ ከፈለኩል የበደኖ በጣም በስፋት ለህዝቡ በቪዲዮ ለዲፕሎማቲክ ሶሳይቲ አገር ቤት ላለም ውጭ ሀገርም በየኤምባሲው ቪዲዮ ተቀርጾ ይሄ ኦነግ ነው የጭፍጨፋ ውስጥ አድርጎ ገደል ውስጥ ከቶ ምን እንደገና የአርባ ጉጉ ኢንሲደንት ሰው ጨፈጨፈ። እነዚህ ማን ናቸው? በሽበሽ ናቸው። ካገኝ ይሄ ህዝቡ ላይ ኦነግ በጣም አስፈሪ ቴሮሪስት የአይሲስ ታይፕ እንደ አይሲስ የሆነ አይነት አድርጎ ያስቀመጠው ይሄ ኢህአዴግ ስርዓት በየጊዜው የሚረጨው እንትን አንድ ይሄ ነው።
ህዝቡንም በጣም ፍርሃት ውስጥ አስቀምጠዋል። ለዚህ ነው ብዙዎቹ እኛንም ለማናገር ይፈራሉ። አሁን ፍርሃቱ አለቀቃቸው። አንድ ይሄ ነው እንትኑ። ሌላው ደግሞ አገር ሊገነጥል የሚንቀሳቀስ ድርጅት ነው። አገር ሊያፈርስ የሚንቀሳቀስ ድርጅት ነው። ለምንም አይነት ውይይት ያልተዘጋጀ እነዚህ በሽበሾች ናቸው እና በጣም ሪጂድ የሆነ የፖለቲካ መስመር ይዞ የሚንቀሳቀስ የሚያለው ነው። እነዚህ በተቃራኒ በኦነግ በኩል እንግዲህ አንደኛ የሚዲያ እንትናችን ማቻ አደርግም የሚዲያ አቅማችንም ይሄንን ካውንተር ለማድረግ አሁን የበደልነው ምን ማድረግ የምንችለው ነገር ቢኖር ያኔ መንግስቱን ውስጥ ነው ያለነው ነፃ የሆነ መርማሪ ቡድን ይቋቋም ብለን ፓርላማውን ጠየቅ። ይሄ እንግዲህ ኦነግ ያኔ የንን ጥፋት ሰጥቶ ከሆነ ለመጠየቅ አለበለዚያ ደግሞ ውሸት ከሆነም ደግሞ ግልጽ እንዲወጣ ይሄ ወለጨው ለታ ወይም ደግሞ በእኛ ያኔ የዴፕቲ ጀነራል ሴክሬታሪ ነበር ጠየቅ። ግን ጀስት ዲስሪጋርድ የቀጠለኛ ከወጣን በኋላ ከድርጅቱ ያንን ተከሉ ህዝብ ውስጥ ኦነግ ሰው ጨፈጨፈ በደን ነው በምናምን እና በየጊዜው ይሄ እንግዲህ የመጣንበትና እንትን ያልንበት እና ያንን ጀስቲፋይ ለማድረግ ብዙ ጊዜ እድሉ ከተገኘ ማብራራት ይቻላል። እነዚህ በሙሉ ኦነግን ከህዝብ አዘለት ለማድረግ እና ለመምታት ቲፒኤልኤፍ የወሰዳቸው እንትኖች ህዝብ ውስጥም ሰርቶ ስጋትና ፍርሃት ፈጥሮ እነዚህ የታወቁ ናቸው። ዶክተር ብርሃኑ በአንድ ስፔሲፊክ እንትን ልንገር። አሁን ኢዜማ የዜግነት ፖለቲካ ይላል። ፖለቲካችን በዜግነት ላይ መመስረት አለበት ይላል። ያ ማለት ምን ማለት ነው የሚለውን በተደጋጋሚ ተናግሯል። ዳት አንድ ፖለቲካ ድርጅት መሰረት መሆን ያለበት ፖለቲካ ማለት ስነ መንግስት እስከሆነ ድረስ የመንግስትን ጉዳይ የሚመለከት እንትን እስከሆነ ድረስ መንግስት ደግሞ በአንድ ሀገር ውስጥ ያሉ ዜጎችን በሙሉ በሚያወጣው ህግ ሁሉንም የሚመለከት እስከሆነ ድረስ ኮመን የሆነው ኤሌመንታችን እኔና ዳውድ ፖለቲካ ስናወራ መንግስትን በሚመለከት ጉዳይ ነው የምናወራው። ከመንግስት ጋር በተያያዘ ጉዳይ ነው የምናወራው። መንግስት የሚያወጣው ህግ ሁላችንም እኩል ይመለከተናል። ለዳውድ ቀይ መብራት መቆም አይደለም ወደፊት መሄድ ነው ኦሮሞ ስለሆነ፣ ለብርሃኑ ግን ቀይ መብራት አቁም ነው የሚል የተለያየ ህግ የለም። መንግስት ኦሎይስ የሚያወጣው ህግ ሁሉም በዛ ሀገር የሚኖር ዜጋን ይመለከታል። therefore መንግስትን በሚመለከት ጉዳይ የምናደርገው ግንኙነትና የምናደርገው መሰባሰብ ያ ለሁላችንም እኩል የሆነው ጉዳይ ላይ ነው። ያ ለሁላችንም እኩል የሆነው ጉዳይ ዜግነታችን የዛ አገር ዜጎች ስለሆንን ነው ያ ህግ እኛ ላይ ሁላችንም ላይ ተግባራዊ የሚሆነው። ሶ ይሄን ማለታችን ነው የዜግነት ፖለቲካ ብለን እናገራለን። ፌደራሊዝም ላይ ለምሳሌ እኛ ፌደራሊዝም ከመጀመሪያ ፌደራሊዝም ተቃውመን አናውቅም። እኛ ፌደራሊዝም ጥሩ ነገር ነው። ፌደራሊዝም ግን በትክክል ኢትዮጵያ ውስጥ በትክክል ውሎ አያውቅም። ኢትዮጵያ በእኛ እምነት ሪሊ ፌደራሊስት ሆና አታውቅም። የፌደራል ክልሎች የሚባሉ ነገሮች ተቋቋሙ እንጂ እነኛን ከማዕከል እንደፈለገ የሚያዘው የሪሊ ማዕከላዊ የሆነ ጠንካራ እንትን ያለበት እንትን ነው። እዛ ህገ መንግስት ላይ የተጻፉ ህጎች በፍጹም ተግባራዊ የማይሆኑ ናቸው። ሆን ተብሎ ጉልበት ስላለኝ እኔ እንደፈለኩ ጨፍልቄ ይዘዋለሁ ከሚል እንጂ ሪሊ የፌደራሊዝምን ፕሪንሲፕል አምኖ በዛ ፌደራሊዝም ፕሪንሲፕል ላይ ተመስርቶ የሚሰራ አይደለም። ለምሳሌ ዴሞክራሲ ከሌለ ፌደራሊዝም የሚባል ስርዓት ሊኖር አይችልም። ዴሞክራሲ የሚባል ነገር አልነበረም። ዴሞክራሲ ባልነበረበት ሁኔታ አሰጭ ስለ ፌደራሊዝም ልናወራ እንጂ ሶ እኛ ፌደራሊዝም ጥሩ ስርዓት ነው፣ ያልተማከለ አስተዳደር ነው፣ ጥሩ ስርዓት ነው። ግን ፌደራሊዝም ጀምሮ አንድ ክልል ስለተባለ አይደለም። ከታች ጀምሮ ከቀበሌ ጀምሮ ሰው ራሱን ያስተዳድር፣ ወረዳ፣ ቀበሌ፣ ዞን እያል ሁሉም ራሱ በመረጠው ይተዳደር፣ ከተሞች ራሳቸው በመረጧቸው ከንቲባዎች ይተዳደር። ፌደራሊዝም ማለት ይሄ ለኛ። እኛ ግን ፌደራሊስቶች ነን። ትክክለኛው ፌደራሊዝም እሱ ነው ብለን እናምናለን። ግን ስለ ኢዜማ ሲወራ ከሰማህ እነሱ አህዳውያን ናቸው ከማዕከል የሚያዝ እንትን ነው የሚፈልጉት፣ ፌደራሊዝምን አይቀበሉም። ምንም መሰረት የሌለው ትርጉም የሌለው በጊዜያዊነት ሌሎችን ለማሰባሰብ ተብሎ ተጠቀምበት እንደሆነ ነው እንጂ ከፋክት ጋር ያልተያያዘ ነው። እነኚህ ግን ቅድም ያልኩ ነው። ይሄ ፖለቲካችን ሁሉ ጊዜ ሌላውን ስም ከማጠልሸት ጋርና እንትን ከማድረግ ጋር የራስን
ደጋፊዎች ለማሰባሰብ እውነቱን እንዳያውቁት ለማድረግ የሚል ስለሆነ ነው። በነገራችን ላይ ዛትስ ዋይ ሌላ ሐሳብ እንዳይሰማ የሚከላከሉት እንዲህ አይነት አካሎች አሁን ስለ ፌደራሊዝም እንደማአት የሚያወሩ ነው የቲፒኤልኤፍ ሰዎች ፌደራሊዝሙ ሊበላሽ ነው ፌደራሊዝሙ ሊጠፋ ነው የሚሉት የቲፒኤልኤፍ ሰዎች ቤዚክ የሆነ የፌደራሊዝም ፕሪንሲፕል ትግራይ ውስጥ ያዋሉ አይደለም ቤዚክ ቅድም ያልኩት መሰረታዊ የሆነ የዲሞክራሲ እንትን በሌለበት ስለ ፌደራሊዝም ልታወራ አትችልም ዝም ብሎ ግን የነሱ ኃይላቸውን ለማሰባሰብ ብቻ ምን ብንነካ ነው የሚፈራውና ሌላውን በጠላትነት የሚያየው ፌደራሊዝምን ሊያጠፉት ነው ምናምን የዛ አይነት ፖለቲካ ለተወሰነ ጊዜ እንትን ያስገኝልህ ይሆናል ደጋፊ ሊያስገኝልህ ይችላል ህብረተሰቡን በስሜት ገፋፍተህ ወደ ግጭት ልትከተው ትችላለህ በምንም አይነት ግን የተረጋጋ ያውም ዴሞክራሲያዊ ስርዓት ሊፈጥርልህ አይችልም ዴሞክራሲ መመስረት ያለበት መብቀል ያለበት በእውነት ላይ የተመሰረተ ውይይት ላይ እውነቶች ይሄን ደግሞ የማረጋገጥና የትኛው እውነት ነው የትኛው ውሸት ነው የሚለውን እንድትሰሩ በዴሞክራሲያዊ ስርዓት እንደ ተቋም እንትን ያላችሁ የሚዲያ ሰዎች ናቸው ይሄንን ነገር ዝም ብሎ በአየር ላይ የተገኘውን ሁሉ እውነት አድርጎ ወስዶ እንትን ከማድረግ ቁጭ ብሎ ይሄ እውነት ነው እውነት አይደለም ፋክት ቼክ የሚደረግበት አለ ኢዜማ ይሄን ብሏል ሲባል ፕሮግራሙ ላይ አለ እኛውን ፌደራሊዝምን በሚመለከት ያለን አቋም ፕሮግራማችን ላይ እኔን ስለ ፌደራሊዝም ከመጠየቅ በፊት ዛ ፕሮግራም ላይ አይተህ ሰዎች ፌደራሊዝምን ይቀበላሉ ምን አይነት ፌደራሊዝም በሚለው ላይ ልዩነት ሊኖራቸው ይችላል እንደዚህ አይነት የማጣራት ስራ የመስራት ኃላፊነት አለባችሁ እኛም እንደ ፖለቲካ ድርጅት ሁላችንም ሌላውን የፖለቲካ ድርጅት ለማሸነፍ በምርጫ ስንሄድ በእውነት ላይ ተመስርተን መሆን አለበት ስም በማጥፋት በውሸት ላይ የተመሰረተ እንትን ነው በእውነት ያ ፓርቲ የቆመበትን እንትን አይጎ ይሄ አይጠቅምም የኛ ፖሊሲ ይሻላል ይያል በእውነት ላይ የተመሰረተ ነገር ማድረግ አለብን አንዳንዶች ደግሞ ለእንዲህ አይነት ነገር ጥቅም ላይ ሲውሉ የነበሩ ለምሳሌ ቅድም ኦቦ ዳውድ ሲያወራቸው የነበረው እንትን መጣራት የሚችሉ ነገሮች ከሆኑ ይጣሩ በቃ ሌላ ኢንዲፔንደንት የሆነ እንትን ያጣራው አሁን በተለይ አሁን የምናረጋቸው ውይይቶች ኢትዮጵያ ወዴት ትሄድ ወደፊት ምን አይነት ፖለቲካ ይኖርና ምን ከሆነ በዛ ላይ ኮንሰንትሬት አድርገን ድርጅቶች የሚሏቸው ነገሮች በግልጽ አስቀምጠን እንደውም ጠንካራ ፖሊሲያቸውን ጠንካራ ፖዚሽናቸውን ይዘን ከጠንካራው ነገር ጋር ነው መከራከር ያለብን በውሸት የሌለ የማያምኑት ነገር ጭነንባቸው ከስኬለተን ጋር እኮ ማውራት ነው የሚሆነው